ሰላም እንዴት ናችሁ? ይህ መልእክት ትውልደ ኢትዮጵያውያን ሆናችሁ በሀገር ውስጥም ወይም ደግሞ ከሀገር ውጭ የምትኖሩ ሰዎች እንዴት ፓስፖርታችሁን እጃችሁ ላይ ባለው ስልክ እንዴት እንደምታወጡ ነው ዛሬ ከኔ ጋር የምናየው። ስለዚህ ቪዲዮውን ላይክ፣ ፎሎ፣ ለሚጠቅማቸውም ሰዎች ደግሞ ሼር እያደረጋችሁ ጀምሩት። በቀጣይም ደግሞ እንዴት ፓስፖርታችንን እንደምናድስና እንዴት የሎ ካርድ ወይም ደግሞ ቢጫ ካርድ ኦፊሻል ኔሙ ደግሞ ኦሪጂን አይዲ እንዴት እንደምናወጣ ቪዲዮ እሰራለሁ። ስለዚህ ወደ ፕሮሰሱ እንሂድ ማለት ነው። የሚያስፈልግን እንዴት ነው ምናወጣው ለሚለው ጥያቄ ማለት ነው። መጀመሪያ አፕሊኬሽኑን አፕ ስቶር ላይ ወይም ደግሞ ጉግል ፕሌይ ላይ ሄደን ምን ብለን ሰርች እናደርጋለን? ዲጂታል ኢንቪያ ብለን ሰርች እናደርጋለን ማለት ነው። ልክ ይህንን ሰርች ስናደርግ አፕሊኬሽኑን ያመጣልናል። ከዛ እናወርደዋለን ማለት ነው። ፓስፖርት ለማውጣት የሚያስፈልገን መረጃ ምን ምንድን ነው የሚለውን ደግሞ እናያለን። አሁን ያው አዲስ ፓስፖርት ማውጣት የሚቻለው ከ18 ዓመት በታች የሆን ነው። ስለዚህ እነሱ ደግሞ የሚያስፈልጋቸው ዶክመንት ወይም ደግሞ ለልጃችን የምናወጣ ከሆነ ምናልባት ወላጆች ከሆናችሁ ይህንን ቪዲዮ የምታዩት ማለት ነው፣ አንደኛ የሚያስፈልገው የፋሚሊ ፓስፖርት ወይ ደግሞ ኦሪጂን አይዲ ያስፈልጋል ማለት ነው። የኢትዮጵያ ፓስፖርት ወይም ደግሞ ቢጫ ካርድ ያስፈልጋል ማለት ነው። እዚህ ላይ አንደኛዋ ማለት ነው። በመቀጠል ደግሞ በርዝ ሰርቲፊኬት አውተንቲኬት የሆነ የልደት ካርድ ያስፈልጋል ማለት ነው። የሀገር ውስጥም ከሆነ ከሀገር ውጭም ከሆነ ማለት ነው። በተጨማሪም ደግሞ ለምናወጣለት ልጃችን ወይም ደግሞ የምታዳምጡ ከ18 ዓመት በታች ከሆናችሁ የእናንተ ግሪን ካርድ ወይም ደግሞ የመኖሪያ አይዲ ያስፈልጋል ያላችሁበት ሀገር ማለት ነው። በተጨማሪም ፎቶ ያስፈልጋል። ምናልባት ስልካችሁ ጥሩ ሆኖ የሚያነሳ ደግሞ ከሆነ ያው መስፈርቶች አሉት። እነሱን መስፈርቶች በማሟላት ፎቶ አንስታችሁ አፕሎድ ታደርጋላችሁ ማለት ነው። ግን ጥርት ያለ በካሜራ አንስቼ ካላችሁ ደግሞ በካሜራ አንስታችሁ በስልካችሁ ትይዛላችሁ። ምክንያቱም አፕሎድ ስለምታደርጉ አሁን ፎርሙን ስለምንሞላ ማለት ነው። ስለዚህ እነዚህ ዶክመንቶች ያስፈልጓቸዋል። እነዚህን ዶክመንቶች እንዳላችሁ እርግጠኛ ሁኑ በመጀመሪያ። በመቀጠል እንዴት ፓስፖርታችንን ፎርሙን እንደምንሞላ ደግሞ አብረን እናያለን ማለት ነው። አፕሊኬሽኑን ካወረድን በኋላ ኢሜይላችንን አስገብተን ፓስወርዳችንን አስገብተን ሳይን አፕ ካደረግን በኋላ ሳይን አፕ አድርገን ማለት ነው። በኢሜይላችን ሳይን አፕ የምናደርገው። ከዛ ፓስወርዳችንን ካስገባን በኋላ ይሄ ኢንተርፌስ ይመጣልናል ማለት ነው። ይሄ ኢንተርፌስ ይመጣልናል። ልክ ይሄንን ስንነካው ሀገር ያስመርጠናል፣ ያለንበትን ሀገር ማለት ነው፣ የምኖርበትን አሁን ላይ። ስለዚህ ለምሳሌ አሜሪካ ብንለው አሜሪካን ብንመርጥ ከዛ እንለዋለን ኤክስ እንለዋለን ችኛዋን ማለት ነው። ኤክስ ካልነው በኋላ ድጋሚ እንነካዋለን ይሄንን ማለት ነው። ድጋሚ ልክ ስነካው ኮንፈርም እንድናደርግበት አሜሪካ መሆናችንን ኮንፈርም እንድናደርግለት ይጠይቀናል። እኛም የስ እንለዋለን ማለት ነው። ከዛ አዲስ ፓስፖርት ስለምናወጣ አዲስ ፓስፖርት የሚለውን እንመርጥለታለን። ያው እንደነገርኳችሁ ምን ይላል? አፕላይ ፎር ኒው ፓስፖርት ኦንሊ አንደር 18 years old ይላል ማለት ነው። ስለዚህ እዚህ ጋር ተቀባይነት ያለው ከ18 ዓመት በታች ለሆነ ብቻ ነው ማለት ነው አዲስ ፓስፖርት ማውጣት የሚቻለው። ስለዚህ እንነካዋለን አዲስ ፓስፖርት ለማውጣት የሚለውን። ከዛ በመቀጠል ደግሞ የተወለድንበትን ቀን እናስገባለን። ሰሌክት ዩር በርዝዴይ የሚለው ጋር ማለት ነው። ስለዚህ ቀን እናስገባለን። ለምሳሌ ዝም ብለን ምናልባት ወላጆች ከሆናችሁ የተወለደበት ጃንዋሪ 24 ከሆነ 2024 ከሆነ እንለዋለን። ከዛም በኋላ የተወለደበትን ደግሞ ሀገር እንመርጣለን ማለት ነው። ምናልባት የተወለደበት ሀገር እዛው አሜሪካ ከሆነ አሜሪካ የሚለውን እንመርጣለን ማለት ነው። ከዛ በመቀጠል እንለዋለን ኮንቲኒው እንለዋለን ማለት ነው።
ከዛ ኮንቲኒው ስንል ያው የፓረንት ፓስፖርት እና የልደት ሰርተፍኬት እንደሚያስፈልገን ይነግረናል ማለት ነው። እዚህ ጋር ምን እንለዋለን? ኮንቲኒው እንለዋለን ማለት ነው። ልክ ኮንቲኒው ስንለው ምን ይለናል? ፈርስት ኔም እና ሚድል ኔም እና የላስት ኔም ምን መሆን አለበት? በአማርኛ ቋንቋ መሆን አለበት ማለት ነው። ስማችን የአባታችን ስም እና የአያታችን ስም በአማርኛ መሆን አለበት። ምናልባት ስልካችን አማርኛ ኪቦርድ ከሌለውም ዳውንሎድ ማድረግ ይጠበቅብናል ማለት ነው። ከዛ ኦኬ እንለዋለን። ስለዚህ እዚህ ጋር ኢሜይላችንን እናስገባለን። እዚህ ጋር ደግሞ ስልክ ቁጥራችንን እናስገባለን። ምናልባት የኢትዮጵያ ስልክ ቁጥር ከሌለን እዚህ ጋር ነክተ ነው ሀገሩን መርጠን ስልክ ቁጥራችንን እናስገባለን ማለት ነው። ከዛ በመቀጠል እዚህ ጋር ፈርስት ኔም እንደተባባል ነው ቅድም በአማርኛ እዚህ ጋር የስማችንን እናስገባለን። እዚህ ጋር ደግሞ የአባታችንን ስም በአማርኛ እናስገባለን። እዚህ ጋርም ደግሞ የአያታችንን ስም በአማርኛ ፊደል እናስገባለን ማለት ነው። ያው ከዛ በመቀጠል እዚች ጋር ሜል ፊሜል ሚላለ እዚህኛውን ስነካት ያመጣልናል። ሴት ከሆንን ፊሜል፣ ሜል ከሆንን ደግሞ ወንድ ከሆንን ደግሞ ሜል እንላለን ማለት ነው። በመቀጠል የተወለድንበትን ከተማ ወይም ደግሞ ልጃችን የተወለደበትን ከተማ እዚህ ጋር እናስገባለን። በመቀጠል እዚህ ጋር ቁመታችንን እንጽፋለን በሴንቲሜትር ማለት ነው። ከዛ እዚች ጋር የአይናችንን ከለር እንመርጣለን። እዚህ ጋር ደግሞ የፀጉራችንን ከለር እንመርጣለን። ይችኛውን ኮምቦ ቦክሷን ነክተን ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር ያው ከ18 ዓመት በታች ከሆነ ስራ አይኖረውም፣ ያው ስቱደንት ብለን እዚህ ጋር እንሞላለን ማለት ነው። ምንም ነገር ደግሞ ከሌለው ነን እንላለን ማለት ነው፣ ገና ትምህርትም ካልጀመረ። በመቀጠል ደግሞ እዚህ ጋር የወላጅ አባት ስም የሆነውን እናስገባለን። በመቀጠል እዚህ ጋር የወላጅ ስም የእናት ስም ሊሆን ይችላል ዋሬቨር እዚህ ጋር እናስገባለን ማለት ነው። በመቀጠል እዚህ ጋር ደግሞ ስትሬት ነምበር እናስገባለን። ሌላ ደግሞ ስትሬት ዋን የሚለውን እናስገባለን። በተጨማሪም ደግሞ አፓርትመንት ከሆነ ኦፕሽናል ነው፣ እዚህ ጋር እናስገባለን። በተጨማሪም የምንኖርበትን ከተማ እናስገባለን ማለት ነው። ሌላው እዚህ ጋር ካንትሪ ነው፣ ካንትሪውን ያው ኦልሬዲ ስላስገባንለት አስገብቶታል። በመቀጠል ደግሞ የምንኖርበትን ስቴት እናስገባለን ማለት ነው እዚች ጋር። ሌላው መጨረሻ ላይ ዚፕ ኮዳችንን ካስገባን በኋላ ምን እንለዋለን? ኮንቲኒው እንለዋለን ማለት ነው። ልክ ኮንቲኒው ስንለው ይሄን ያመጣልናል ማለት ነው። የአባት ሙሉ ኢንፎርሜሽን እና የእናት ሙሉ ኢንፎርሜሽን እናስገባለታለን ማለት ነው። እዚህ ጋር የአባት ስም አባታችን ወይም ደግሞ ወላጅ አባት ከሆንክ የተወለድክበትን ካንትሪ እዚህ ጋር ትሞላለህ። የልጁ አባት ማለት ነው። የልጁ አባት የተወለደበትን ከተማ እዚህ ጋር ይሞላል። ከዛ ዜግነቱን ደግሞ እዚህ ጋር ይሞላል ማለት ነው። ከዛ የልጁ እናት ወይም ደግሞ የእናታችንን ስም እዚህ ጋር እናስገባለን። በተመሳሳይ የተወለደችበትን ሀገር የእናታችንን፣ እዚህ ጋር ደግሞ የተወለደችበትን ከተማ፣ በቀጣይነት ደግሞ የምን ሀገር ዜጋ መሆኗን እዚህ ጋር እናስገባለን ማለት ነው። ከዛ በመቀጠል ምን እንላለን? ኮንቲኒው እንለዋለን ማለት ነው። ኮንቲኒው እንለዋለን። ምናልባት እዚህ ጋር አባታችን ወይ እናታችን የተለያየ ሀገር ዜጋ ሊሆን ይችላል። ስለዚህ ለዛም ነው የተፈለገው። ይህንን ከሞላን በኋላ ያው እንደተነጋገርነው ኮንቲኒው እንለዋለን። ከዛ ይህንን 2 ዶክመንት እንድናስገባ ይጠይቀናል ማለት ነው። አንደኛው አውተንቲኬትድ በርዝ ሰርቲፊኬት ወይ የልደት ካርድ ማለት ነው። እዚህ ጋር ስነካው ያመጣልናል ማለት ነው። በተጨማሪም ደግሞ የወላጅ ወይ ደግሞ የቤተሰቦቻችንን ፓስፖርት አንዱን የኢትዮጵያን ፓስፖርት ማለት ነው። አባታችን ወይ ደግሞ እናታችን ከሆነች ኢትዮጵያዊ የሆነችው ከሁለት አንዱ የኢትዮጵያ ፓስፖርት እዚህ ጋር እናስገባለን ማለት ነው። የኢትዮጵያውያን ወላጆቻችንን ፓስፖርት ማለት ነው። ወይ ደግሞ ወላጅ ከሆነ ይህንን ቪዲዮ የሚያየው የኢትዮጵያውያን ፓስፖርት እዚህ ጋር አፕሎድ እናደርጋለን ማለት ነው። ልክ የበርዝ አውተንቲኬት የሚለውን ልክ ስነካው እዚህ ጋር ምን ያመጣልናል? አንደኛ የፍሮንቱን እዚህ ጋር ፍሮንቱን የፊት ለፊቱን
የልደት ካርድ እናስገባለን ማለት ነው። ፓስፖርት እንዲጣለት የተፈለገውን ልጅ ማለት ነው። እዚህ ጋር ደግሞ የባኮን የኋላውን ፎቶ እናስገባለን ማለት ነው። ወይም ፎቶ አንስተን አማራጭ አለው ወይ ደግሞ ከጋላሪ ከስልካችን እንመርጥለትና ከዛ በመቀጠል እንለዋለን ዩዝ እንለዋለን ማለት ነው። እንዲሁ በተመሳሳይ ደግሞ ፓስፖርታችንን ፓረንተስ ኢትዮጵያን ፓስፖርት የሚለውን ልክ ስነካው ፓስፖርታችንን እንድናስገባ እዚህ ጋር ያመጣልናል ማለት ነው። ይሄኛውን ነክተን የፓስፖርታችንን ፎቶ በስልካችን ወይም ደግሞ ጋላሪያችን ላይ ካለም ከጋላሪያችን ላይ መርጠን ካስገባን በኋላ ምን እንለዋለን እዚች ጋር ዩዝ እንለዋለን ማለት ነው። ከዛ በመቀጠል ይህንን ዶክመንት ያመጣልናል ማለት ነው። እያንዳንዱ የሞላነውን ኢንፎርሜሽን ያመጣልናል ማለት ነው። አሁን ምናደርጋለን ማለት ነው ሳይን ማድረግ እንጀምራለን ማለት ነው። በቪዲዮ እና በፊርማ ማለት ነው። ስለዚህ እዚች ጋር ያለችዋን ስታርት ሳይኒንግ የምትለዋን ይችኛዋን እንነካለን ማለት ነው። ድጋሚ እንደዚህ ያመጣልናል። እዚች ጋር ያለችዋን እንነካለን። እቺ ሳይን የምትለዋን እንነካለን ማለት ነው። ከዛ ሁለት አማራጮችን ያመጣልናል ማለት ነው። አንደኛው እዚች ጋር ፊርማ ምንፈርምባትን ያው ፊርማ ለመፈረም ይሄን ነው ነክተን ምንፈርመው ማለት ነው። እዛው ስክሪኑ ላይ ፊርማችንን እናስቀምጣለን ማለት ነው። ከዛ በመቀጠል ደግሞ እዚች ጋር ቪዲዮ አፕሎድ እናደርጋለን ማለት ነው። ይሄንን የሚያደርገው ማን ነው? ወላጅ መሆን አለበት። ምክንያቱም ቪዲዮ የሚቀርጸው ወላጅ ነው ማለት ነው። እኔ የከሌ ወላጅ የሆንኩት ፓስፖርት እንዲህ የሚለውን ያው በጽሁፍ ያመጣልናል ምን እንደምንለው ማለት ነው። በእንግሊዝኛም በአማርኛም ያመጣልናል ማለት ነው። ያንን የተጻፈውን ጽሁፍ እያነበብን ሪከርድ እናረግና ከዛ ዩዝ እንለዋለን። ፊርማችንን ካስቀመጠን በኋላ ዩዝ እንለዋለን ማለት ነው። ከዛ ሁለቱንም አስገብተን ከጨረስን በኋላ እንላለን እዚች ጋር ከታች ኮንቲኒው እንለዋለን ማለት ነው። ያው ይሄንን ያመጣልናል። ኮንቲኒው ስንለው እንዴት ለፓስፖርታችን ፎቶ መነሳት እንዳለብን ነው እዚህ ጋር እያብራራ የሚገኙ ማለት ነው። ስለዚህ እነዚህ እናነባለን ማለት ነው። ያው ፓስፖርት ሳይዝ ወይም ደግሞ ለፓስፖርት እንዴት ፎቶ እንደሚነሳ ይታወቃል። ያው ይህን ማንበብ ነው። ጀርባው ነጭ መሆን አለበት ምናምን ያው ፊታችሁ መሳቅም መኮሳተርም የለባችሁም። ኖርማል ፊት ማሳየት አለባችሁ። ጭንቅላታችሁ ቀጥ ማለት አለበት። ላይቱ ምናምን አላለ የቪዲዮ ኳሊቲ 600 ዲፒፒ መሆን አለበት። መነጽር ማድረግ የለባችሁም። ያው እነዚህን አንብባችሁ ፎቶን አፕሎድ ታደርጋላችሁ። አለበለዚያ ተቀባይነት ስለሌለው ማለት ነው። እዚህ ጋር በደንብ መጠንቀቅ አለባችሁ። ወይ ደግሞ ፎቶ ቤት ሄዳችሁ ፎቶ ከተነሳችሁ በኋላ በስልካችሁ አፕሎድ አድርጋችሁ ከዛ እዚህ ጋር መታችሁ ከስልካችሁ ጋላሪ ላይ አውጥታችሁ አፕሎድ ብታደርጉ ይመረጣል ማለት ነው። ይሄንን መረጃ ካያችሁ ካነበባችሁ በኋላ በጥንቃቄ ካነበባችሁ በኋላ ምን ትላላችሁ? እዚች ጋር ከስር አንደርስቱድ ትላላችሁ ማለት ነው። ልክ አንደርስቱድ ስትሉት ይህን ያመጣላችኋል ማለት ነው። ምናልባት ያው መረጃውን በትክክል አፕሎድ ማድረግ እችላለሁ በስልኬ ካሜራ ምትሉ ከሆነም ደግሞ ወይም ደግሞ ያው እንደነገርኳችሁ ፎቶ ቤት ተነስታችሁ ጋላሪያችሁ ላይ ካለ ያ ፎቶ እዚች ጋር ቴክ ዩር አይዲ ሚለውን ስትነኩ እንደዚህ ካሜራ አማራጭና ጋላሪ ያመጣላችኋል ማለት ነው። ምናልባት ያንን አሟልቼ በትክክል አነሳለሁ የምትሉ ደግሞ ከሆነ ካሜራ ሚለውን ትመርጣላችሁ። የተነሳ ፎቶ አለ የምትሉ ደግሞ ከሆነ ጋላሪን ትመርጡና ከሁለት አንዱ አፕሎድ ታረጉለታላችሁ ማለት ነው። ከዛ በመቀጠል ምን ትሉታላችሁ? እዚች ጋር ኮንቲኒው የምትለዋን ትላላችሁ አፕሎድ ካረጋችሁለት በኋላ ማለት ነው። ከዛ በመቀጠል ይሄን ያመጣላችኋል። ፓስፖርታችሁ ዴሊቨር እንዲሆንላችሁ የምትፈልጉት በየትኛው አድሬስ ነው? መጀመሪያ በሞላችሁት አድሬስ ነው። ላይ ምንድነው አድሬስ ስትሞሉ ቅድም ስትሬት ምናምን የሚለው ማለት ነው። ያንን መረጃ በሞላችሁት እንዲመጣላችሁ ነው የምትፈልጉት ወይስ በሌላ አድሬስ እንዲመጣላችሁ ነው የምትፈልጉት? በሞላችሁት እንዲመጣላችሁ ከፈለጋችሁ ያው ይሄኛውን ቲክ ማድረግ ነው እችኛዋን። ወይም ደግሞ አሁን የሞላችሁበት ቦታ ሌላ ከሆነ እንዲመጣላችሁ ፓስፖርታችሁ እንዲመጣላችሁ የምትፈልጉበትን ቦታ አዘር የሚለውን በመምረጥ እያንዳንዱን መረጃ
ትሞላላችሁ ማለት ነው። ለምሳሌ አዛር የሚለው ጋር ይሄው የቅድሙ ማለት ነው። ይህንን ሞልታችሁ ፓስፖርታችሁ በዚህ አድራሻ መሰረት ይመጣላችኋል ማለት ነው። ስለዚህ በመጨረሻም ይህን ከሞላችሁ በኋላ አንዱን ከመረጣችሁ በኋላ ምን ትሉታላችሁ? ኮንቲኒው ትሉታላችሁ ማለት ነው። ስለዚህ ጨረስን ማለት ነው። እንዴት ነው አከፋፈሉ እና ዋጋው እና መደበኛ እና አስቸኳይ የሚባለውን ደግሞ ስቴፕ ሙሉን ዩቲዩብ ላይ ፖስትላችኋለሁ። ዩቲዩቤ ሊንክ ባዮ ላይ አለ። ይሄ ፓርት 1 ነው። ምናልባት ደግሞ ካጣችሁት አት ፓወር ሃርሞኒ 26 ብላችሁ ዩቲዩብ ላይ ሰርች ብታደርጉ ያመጣላችኋል። የዩቲዩብ ስም ተራመድ የሚል ነው። እንግዲህ ጠቃሚ መረጃዎቹን እዛ ላይ ታገኛላችሁ። ሰብስክራይብ እያደርጋችሁ ጠብቁኝ። እንግዲህ ለማደስም ሆነ አዲስ የሎ ካርድን ለማውጣት ኦሪጂን አይዲ ማለት ነው ቪዲዮ ስራላችኋለሁ። ቪዲዮን ሼር አድርጉት። ላይኩን ደግሞ 15K ካስገባችሁት እንዴት እንደምታድሱ ቪዲዮ ስራላችኋለሁ ማለት ነው። ምናልባት አፍሪካ ሀገር ውስጥ የምትኖሩ ወይም ደግሞ አረብ ሀገራት የምትኖሩ ሰዎች ፓስፖርታችሁን ማደስ እንጂ አዲስ ማውጣት በዚህ ሲስተም ያው አይቀበልም። ስለዚህ ፓስፖርታችሁን እንዴት እንደምታድሱ ደግሞ የምትፈልጉ ከሆነ እዛው ሆናችሁ ቪዲዮ እሰራላችኋለሁ። በተጨማሪም የሎ ካርድም እንዴት እንደምታወጡ ቪዲዮ እሰራላችኋለሁ። ላይኩን 15K አስገቡት፣ ሼር አርጉት። ይመቻችሁ። ከጠቀማችሁ ላይክ አርጉት፣ ቤቱን ፎሎ አርጉ። ከዛ በመቀጠል ያው ኮንቲኒው ስንለው የሚመጣልን ምንድን ነው? ፕሮሰስ ያደረግና ያው ይሄንን 100% ከሞላ በኋላ የክፍያውን መጠን በዚህ መልክ ያመጣልናል ማለት ነው። ምናልባት መደበኛ የምንፈልግ ከሆነ በ21 ቀን ውስጥ የሚደርስ ማለት ነው $250 ነው። ሁለተኛው ደግሞ ፈጣን የሚባለው ደግሞ በ7 ቀን ውስጥ ወይ እስከ 12 ቀን ባለው ጊዜ ውስጥ የሚደርስ ነው። ክፍያውም ደግሞ $350 ነው ማለት ነው። ከሁለት አንዱ የምንፈልገውን ቲክ ካረግን በኋላ ኮንቲኒው እንለዋለን ማለት ነው። ከዛ የክፍያ አማራጮችን እዚህ ጋር ያመጣልናል። ክሬዲት ካርድ ወይም ደግሞ ዴቢት ካርድ ካለን እችኛዋን ክሊክ እናደርጋለን ማለት ነው። ልክ እሱን ስንነካ ይሄንን ኖቲፊኬሽን ያመጣልናል ማለት ነው። ምናልባት የዩናይትድ ስቴትስ ክሬዲት ካርድ ወይም ደግሞ ዴቢት ካርድ የምንጠቀም ከሆነ ወይም ደግሞ የዩኬ ወይም ደግሞ የካናዳ ከሆነ ዚፕ ኮድ ማንዳቶሪ ነው ማለት ነው፣ ግድ ነው። ስለዚህ ዚፕ ኮድ መጻፍ አለበት ማለት ነው። ከነዚህ ሀገራት ውጪ ደግሞ ከሆናችሁ ያው ዚፕ ኮድ አያስፈልግም ማለት ነው። ዚፕ ኮድ ወይም ደግሞ የፖስታ ኮዳችሁን ማስገባት ትችላላችሁ። ከዛ በመቀጠል ምን እንለዋለን? እዚች ጋር ኮንቲኒው እንለዋለን ማለት ነው። ያው ኮንቲኒው ስንለው እያንዳንዱን መረጃ እንድናስገባ የካርድ ነምበራችንን እንድናስገባ ያው ከዚህ በኋላ ለእናንተ ቀላል ነው እና ሀገሩን ደግሞ እንመርጥለታለን ማለት ነው። እችኛዋን ኮምቦ ቦክሷን በመንካት የየት ሀገር ክሬዲት ካርድ ወይም ደግሞ ዴቢት ካርድ እንደሆነ ማለት ነው። ከዛ በመቀጠል ያው ፔይ ማለት ነው። እዚህ ጋር ያለችዋን መንካት ነው። ክፍያችንን ፈጽመን ዶክመንታችንን ያመጣልናል ማለት ነው። ያንን ዶክመንት እንግዲህ ዳውንሎድ እናደርገዋለን ማለት ነው። ያንን ዶክመንት ዳውንሎድ አድርገን እንይዛለን። ያው በቀጠሮ ቀን መሰረት በአስቀመጥነው አድራሻ ይላክልናል ማለት ነው። ምናልባት ደግሞ ዶክመንቱን ካላመጣላችሁ ዶክመንታችንን የት ነው የምናገኘው ለሚለው ጥያቄ ደግሞ እዚች ጋር የሴቲንግ ምልክቷን በመንካት ማይ ዶክመንት የሚለውን እነካለን ማለት ነው። ማይ ዶክመንትስ የሚለውን እነካለን። ከዛ ይሄን ያመጣልናል ማለት ነው። ለቀጣይ እንግዲህ ሰብስክራይብ አድርጋችሁ ጠብቁኝ። እኔም በሌላ ቪዲዮ እመጣለሁ ማለት ነው።
ደውሏን ምልክትም መጫን አትርሱ። አመሰግናለሁ። ይመቻችሁ ባይ